የዝዙ ቤተሰብ እንዴት ናችሁ? ዛሬ የምንሰራው ቀላል የሆነች ለካባም ለብላንኬት የምትሆናት። ስለዚህ በመጀመሪያ ቀለበቷን እንደዚች በማድረግ እንሰራታለን ማለት ነው። እኔ ለመሞከር ያህል ስለሆነ አብረን እንድናየው ስለሆነ 16 ሰንሰለት ነው የሰራሁትና አብረን እንስራ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 እችን ይሄን ይመስላል ሰንሰለታችን። እየተጠቀሙ 3.5 መትሏን ኪሮሽ ነውና በመቀጠል ደግሞ ሲንግል ክሮሼት እንሰራለን ማለት ነው። እየገባን ቀስ ብለን ክሮቹን ይዘን እንወጣለን ማለት ነው። ቀስ እያለን የመጀመሪያው ፓርት ስለሆነ ትንሽ ሊያስቸግር ይችላል፣ ግን ቀስ ብለን ከገባን አይከብደንም ማለት ነው። በእያንዳንዱ ሰንሰለት እየገባን ሲንግል ክሮሼት እንሰራለን ማለት ነው። በዚህ መልኩ ሁሉንም ጨርሰን እንገናኝ። ልክ እንደዚህ አድርገን ከጨረሰን በኋላ ወደ ቀጣይ ዞን ለመሄድ 3 ሰንሰለቶችን እንሰራለን። 1 2 3 ከዛ እናዞረዋለን ማለት ነው። ካዞርነው በኋላ በእያንዳንዷ ሌላ የምናገኘው ደግሞ ክፍተቶች ወይም ደግሞ ሰንሰለቶች በመሀል እየገባን ደብል ክሮሼት እንሰራለን ማለት ነው። ቀስ ብለን የመጀመሪያውን ሳይሆን ሁለተኛው ላይ ነው የምንገባው። ቀስ እያለን ደብል ክሮሼታችንን እንሰራለን ማለት ነው። ክራችንን እናጥፋለን፣ ሰንሰለት ውስጥ እንከታለን፣ ይዘን እንወጣና ክሩን ጋር ስንወጣ 3 ነው የምናየው። ከዛ 2 ከዛ ደግሞ 1 እንደዚህ እያደረግን ይህንን ፕሮሰስ በተመሳሳይ ናቸው እንደዚህ አድርገን እንሰራለን ማለት ነው። ቀስ ብለን ማለት ነው። ስንጨርስ ፋይናል ሪዛልታችን ይሄን ይሆናል ማለት ነው። በመቀጠል ቀጣይ ስቴፕ ላይ ለመሄድ 3 ሰንሰለቶችን እንሰራለን። 1 2 3 እንሰራና እናዞረዋለን። ከዛ የምንገባው በሰንሰለቱ ሳይሆን በእነዚህ ክፍተቶች ባሉቶች ውስጥ ነው የምንገባው ማለት ነው። ስለዚህ ለማየት ያህል ቀስ ብለን እናሳልፋቸዋለን ማለት ነው። 1 ከዛ ድጋሚ ተመልሰን እንገባለን ማለት ነው። 2 ከዛ ልክ እንደ ደብል ክሮሼት እንደሰራ ነው አድርገን 2 ነው የምናወጣው ማለት ነው። ልክ ይሄ የመጀመሪያኛው ስቴፕ ነው። ቀጣዩ ላይ የምንሰራው ከሱ ቀጥሎ የምናያት አለ አይደለች? በእሷ ውስጥ ሰንሰለቷ ውስጥ ነው የምንገባው። ደብል ክሮሼት እንሰራለን። ከዛ ልክ እሱን ስንጨርስ ደግሞ በቀጣይ ደግሞ በዚህኛው ውስጥ ነው የምናሳልፈው ማለት ነው። አሁንም ስናሳልፍ 2 ነው የምንገባው ማለት ነው። 2 ቀስ ብለን ሌላ ክር እንዳይመዝብን እነዚህ እናስገባና እንጨርሳለን። ከዛ ደግሞ ስንቀጥል ቅድም እንዴት ነው ከላይ ባለችው ሰንሰለት ላይ ያለ አይደለ? እሱ ውስጥ ነው ደግሞ ተመልሰን የምንገባው ማለት ነው። ቀስ ብለን እንገባለን፣ ደብል ክሮሼት እንሰራለን እዛ ላይ ማለት ነው። እንደዚህ ያለን እንሄዳለን። ልክ እንደቀደሙ የመጀመሪያውን ስቴፕ ጨርሰናል ማለት ነው። ወደ ቀጣይኛው ስንሄድ 1 ቼን እንሰራና እናዞረዋለን። ከዛ አሁን የምንገባው መጀመሪያ ስንሰራት የነበረችው አለች ሲንግል ክሮሼት፣ እሷን ሄደት ነው እዚህ የምንደግመው ማለት ነው። ቀጥታ እየገባን ሲንግል ክሮሼት እንሰራለን ማለት ነው። መጀመሪያ ስንሰራ የነበረውን አሁን ላይ እናደርገዋለን ማለት ነው። እሱን ጨርሰን እንገናኝ። አሁን ሲንግል ክሮሼታችን ከጨረስን በኋላ ወደ ቀጣዩ ለመሄድ እንደቀድሞ 3 ሰንሰለት እንሰራለን። ከዛ አሁን የምንሄደው ከቅድሙ የሚለየው ቅድም ላይ መግቢያ ነበረች፣ አሁን ለመግባት የለንም አይደለ? ስለዚህ አሁን እዚህ ጋር የምናደርገው ደብል ክሮሼት እንሰራና ሰንሰለት ላይ ከገባን በኋላ ቅድም ስንሰራ የነበረውን እንቀጥላለን ማለት ነው። እናሳልፋለን። ማሳለፊያ ስለሌለን አሁን ይችኛዋ በኋላ ላይ ተጠቅመናለች፣ ታዩታላችሁ። አሁን 2 እናሳልፋለን። 2 1 ከዛ አሁንም ደግሞ ደብል ክሮሼት እናደርጋለን በሰንሰለታችን ውስጥ እንዲህ ያደረግን። አሁንም ተመሳሳይ አይነት ሂደት ነው የምንሄደው ማለት ነው። አሁን ይሄ ሁለተኛ ዙራችን ጨረሰን ማለት ነው። አሁን ይሄን ሁለተኛ ዙር ጨርሰን ቀጣይ ለመሄድ እንደቀድሙ 1 ሰንሰለት እንሰራና
ሲንግል ክሮሼት እንድሰራ ነው። ሙሉን እንደቀድሞ ሲንግል ክሮሼት እንሰራለን። ያው መተላለፊያ ብላችሁ ያዙት። ሲንግል ክሮሼት ከሰራን በኋላ ነው ወደ ዋናው ሂደት የምንሄደው ማለት ነው። አሁን ሲንግል ክሮሼታችን ጨረስን። ከዛ ወደ ሶስተኛው ስቴፕ ለመሄድ አሁንም ሶስት ሰንሰለት እንሰራና አሁን እዚህ ጋር ቅድም የሰራናት ደብል ክሮሼት እዚህ ጋር ተቀመጭን። ስለዚህ መግቢያ ያገኘን ማለት ነው። አሁን እዚችኛው ላይ እናስገባለን ማለት ነው። ከዛ መስራት እንችላለን ማለት ነው። ለዚህ ነው ያቺኛው የጠቀመችን። አሁንም እንደዚህ ያለን ተመሳሳይ ሂደት እንሄዳለን ማለት ነው። በጣም ቀላል ነው። ለካባ፣ ለብላንኬት፣ ለየትኛውም ለፈለጋችሁት አይነት ይሆናል። በጣም ቀላል ነው። ለጀማሪዎች በጣም ኢዚ የሆነ ነው እና ሌላም እንደዚህ አይነት የምትፈልጉት አይነት ኢዚ ቀላል ሪከመንድ የምታደርጉኝ ካለ ልካችሁልኝ አሳያችኋለሁ። ወይም ደግሞ እኔ ቀላል ነው የምለውን ደግሞ ለእናንተ እዚሁ ድረገጼ ላይ አካፍላችኋለሁ። ስለተመለከታችሁኝ በጣም ነው የማመሰግነው። በቀጣይ በቀላል ቪዲዮ እንገናኛለን። ቀጣይ ቪዲዮ ለማግኘት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ሀሳባችሁን ኮሜንት ላይ አሳውቁኝ። አመሰግናለሁ።